ይህ ሆርን ፕላስ ሚዲያ ነው። የዕለቱ አጫጭር ዜናዎች። ቱርክና እስራኤል በአፍሪካ ቀንድ በቀይ ባህርና በነዳጅ ፍለጋ ላይ ያተኮረ አዲስ የሀያላን ሽኩቻ ጀምረዋል። ቱርክና እስራኤል የቀይ ባህር የንግድ መስመሮችንና የኢነርጂ ሀብቶችን ለመቆጣጠር ሶማሊያንና ሶማሊላንድን እንደ ዋነኛ ግንባር በመጠቀም በአፍሪካ ቀንድ የተጽዕኖ የመፍጠር ፍልሚያ ውስጥ ገብተዋል። ቱርክ ከሶማሊያ ፌዴራላዊ መንግስት ጋር ያላትን ግንኙነት በከፍተኛ ደረጃ አጠናክራለች። በዚህም በየብስና በባህር ውስጥ የሚገኙ የነዳጅና የተፈጥሮ ጋዝ ፍለጋ መብቶችን የያዘ ሲሆን በሞቃዲሾ ትልቁን የውጭ ሀገር ወታደራዊ ስልጠና ማዕከል ታስተዳድራለች። አሩች ረኤስ የተባለችው የቱርክ መርከብ የሴስሚክ ጥናት ማድረጓን ተከትሎ የቁፋሮ መርከብ ወደ ስፍራው እንደሚላክ ታውቋል። የሶማሊያ የባህር ውስጥ የነዳጅ ክምችት እስከ 30 ቢሊዮን በርሜል እንደሚደርስ ይገመታል። በሌላ በኩል እስራኤል የቱርክን ተጽዕኖ ለመመከት በሶማሊላንድ በኩል መግቢያ እያዘጋጀች ትገኛለች። እስራኤል ሶማሊላንድን እንደ ነፃ ሀገር በይፋ እውቅና በመስጠት የመጀመሪያዋ ሀገር መሆኗ ይታወቃል። በተጨማሪም በኤደን ባህረ ሰላጤ አቅራቢያ ወታደራዊ የጦር ሰፈር ለመገንባት እቅዶችን እያጤነች ሲሆን የዚህ እንቅስቃሴ ዋነኛ ዓላማ በየመን የሚገኘውን የሁቲ አማጽያን በቅርበት ለመከታተልና የባብኤል መንደብ ወሳኝ የባህር መተላለፊያ ላይ የበላይነት ለማግኘት ነው። ዚምባብዌ በሀገር ውስጥ የተመረተ ሊቲየም ሰልፌትን ወደ ውጭ በመላክ አዲስ ታሪክ አስመዘገበች። ዚምባብዌ ጥሬ የሊቲየም ምርትን ወደ ውጭ መላክ በከለከለችበት በሁለት ወራት ጊዜ ውስጥ በሀገር ውስጥ የተቀነባበረ ሊቲየም ሰልፌትን ወደ ውጭ በመላክ የአፍሪካ የመጀመሪያው ሀገር በመሆን አዲስ ታሪክ አስመዝግባለች። ይህ ታሪካዊ እርምጃ ሀገሪቱ ለማዕድን ውጤቶች እሴት ለመጨመር ለጀመረችው ስትራቴጂካዊ ጥረት ትልቅ ስኬት ተደርጎ ተወስዷል። በተጨማሪም ዚምባብዌ በዓለም አቀፍ የባትሪ ማዕድናት አቅርቦት ሰንሰለት ውስጥ ያላትን ተጽዕኖና ተወዳዳሪነት ለማጠናከር ወሳኝ ምዕራፍ እንደሚሆን ተገልጿል። ኒሳን ግብፅን የአፍሪካ የኤክስፖርት ማዕከሉ ሊያደርግ ነው። የጃፓኑ ግዙፍ የመኪና አምራች ኒሳን በደቡብ አፍሪካ ያለውን የማምረት እንቅስቃሴ በመቀነስ ግብፅን ዋና የአፍሪካ የኤክስፖርት ማዕከሉ ለማድረግ የ45 ሚሊዮን ዶላር የማስፋፊያ ሥራ መጀመሩን አስታወቀም። በካይሮ የሚገኘው የኩባንያው ፋብሪካ ይህንን የማስፋፊያ መርሃ ግብር ተከትሎ የምርት አቅሙን በ1/3 የሚያሳድግ ሲሆን ይህም በየዓመቱ ከ10 ሺህ በላይ ተጨማሪ ተሽከርካሪዎችን ለማምረት ያስችለዋል። ምርቱም በአብዛኛው በሀገር ውስጥ የሚመረት ግብዓት ላይ የተመሰረተ እንደሚሆን ተገልጿል። ኒሳን ለዚህ ውሳኔ እንደ ምክንያት የጠቀሰው የግብፅን ዝቅተኛ የምርት ወጪ፣ ምቹ መልክዓ ምድራዊ አቀማመጥና እስካሁን ድረስ በሀገሪቱ ያለውን የ276 ሚሊዮን ዶላር ኢንቨስትመንት ነው። ማዳጋስካር አንድ የፈረንሳይ ኤምባሲ የሥራ ባልደረባን የማይፈለጉ ሰው በማለት ከሀገር እንዲወጡ አዘዘች። የማዳጋስካር መንግስት በሀገሪቱ በሚገኘው የፈረንሳይ ኤምባሲ ውስጥ የሚያገለግሉ አንድ የሥራ ባልደረባን የማይፈለጉ ሰው በማለት መፈረጃቸውንና ከሀገር እንዲወጡ ማዛቸውን ይፋ አደረጉም። የአገሪቱ ባለስልጣናት እንደገለጹት በተደረገ ምርመራ የግለሰቡ ባህሪና ተግባር ከዲፕሎማሲያዊ የሥራ ደንብና ደረጃ ጋር የማይጣጣም ሆኖ ተገኝቷል። ግለሰቡ አገሪቱን ለማተራመስና ሰላም ለማደፍረስ ከሚደረጉ እንቅስቃሴዎች ጋር ግንኙነት አለው የሚል ክስ እንደቀረበበትም ተመላክቷል። ማዳጋስካር ይህንን እርምጃ የወሰደችው ከሌሎች ሀገራት ጋር ያላትን ግንኙነት በሉዓላዊነት በእምነትና እርስ በርስ በመከባበር ላይ የተመሰረተ መሆን አለበት በሚል ጽኑ አቋሟ እንደሆነ ገልጻለች። በሌላ በኩል የፈረንሳይ መንግስት የቀረበውን ክስና ውንጀላ ሙሉ በሙሉ ውድቅ አድርጎታል። የፈረንሳይ የውጭ ጉዳይ ሚኒስቴር በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጠው ለማዳጋስካር መንግስት ጥያቄ ማቅረቡ ታውቋል። ይህ ክስተት በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ አዲስ ውጥረት የፈጠረ አጋጣሚ ሆኗል። ጋና የአሜሪካንን 109 ሚሊዮን ዶላር የጤና ስምምነት ውድቅ አደረገች። የጋና መንግስት ከአሜሪካ ጋር ሊያደርገው የነበረውን የጤና እንክብካቤ ስምምነት ከመረጃ ደህንነትና ከሉዓላዊነት ጋር በተያያዘ ባደረበት ስጋት ውድቅ ማድረጉ ተዘግቧል። ለዚህ ውሳኔ ዋነኛው ምክንያት ምስጢራዊ የሆኑ የዜጎች የጤና መረጃዎች ተላልፈው ሊሰጡ ይችላሉ የሚለው ስጋትና የመረጃ ጥበቃ ጉዳይ መሆኑ ተገልጿል። ጋና ይህንን ውሳኔ ያሳለፈችው ቀደም ሲል ዛምቢያ እና ዚምባብዌ ተመሳሳይ የአሜሪካ የጤና ስምምነቶችን በብሔራዊ ጥቅምና በሉዓላዊነት ምክንያት ውድቅ ማድረጋቸውን ተከትሎ ነው።
ኬንያ ከሞዛምቢክ የተፈጥሮ ጋዝ ልትገዛ ነው። ኬንያ በፍጥነት እያደገ የመጣውን የሀገሪቱን የኃይል ፍላጎት ለማርካት ከሞዛምቢክ ጋር የረጅም ጊዜ የተፈጥሮ ጋዝ አቅርቦት ስምምነት ለመመስረት ድርድር ላይ መሆኗ ታውቋል። ይህ የታሰበው ስምምነት ለኤሌክትሪክ ኃይል ማመንጫ ጣቢያዎችና ለኢንዱስትሪ ዘርፉ ቋሚና አስተማማኝ የነዳጅ አቅርቦት ለማቅረብ ያለመ ነው። በተጨማሪም ኬንያ እስካሁን ትጠቀምባቸው በነበሩ ባህላዊ የኃይል ምንጮች ላይ ያላትን ጥገኝነት በመቀነስ ይበልጥ ቀልጣፋ ወደሆኑ የኃይል አማራጮች ለመሸጋገር የምታደርገው ጥረት አካል መሆኑ ተገልጿል። የሩዋንዳው ፕሬዝዳንት ፖል ካጋሜ በፓሪስ ፈረንሳይ በሚገኘው ፓርክ ዴ ፕሪንስ ስታዲየም በመገኘት በፓሪስ ሴንት ጀርሜን እና በባየር ሙኒክ መካከል የተደረገውን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ታደሙ። ፕሬዝዳንቱ በስፍራ የተገኙት ሩዋንዳ ከፒኤስጂ ክለብ ጋር ካላት የቪስ ሩዋንዳ የንግድና የማስተዋወቅ አጋርነት ጋር በተያያዘ መሆኑ ታውቋል። ሩዋንዳ ይህንን መሰል ስትራቴጂካዊ ትብብር በመጠቀም የአገሪቱን የቱሪዝም መስህቦች ለዓለም አቀፍ የስፖርት ወዳጆች ለማስተዋወቅ በስፋት እየሰራች ትገኛለች። ቪዚት ሩዋንዳ ከፈረንሳዩ ፒኤስጂ በተጨማሪ እንደ እንግሊዙ አርሰናል፣ የስፔኑ አትሌቲኮ ማድሪድ እና የጀርመኑ ባየር ሙኒክ ካሉ ታዋቂ የአውሮፓ የእግር ኳስ ክለቦች ጋር የስራ አጋርነት አለው። ይህ በከፍተኛ የአውሮፓ ክለቦች በኩል የሚደረገው የማስተዋወቅ ስራ ሩዋንዳ በዓለም አቀፍ መድረክ ያላትን ተፈላጊነትና ዝና ከማሳደጉም በላይም የቱሪስት ፍሰቷን ለመጨመር ትልቅ እገዛ እያደረገ መሆኑ ተገልጿል። የአፍሪካ ወታደራዊ ወጪ ሪከርድ ሰበረ። አልጄሪያ እና ናይጄሪያ ከፍተኛውን ጭማሪ አስመዝግበዋል። በ2025 እንደ አውሮፓውያኑ አቆጣጠር የአፍሪካ ሀገራት ለወታደራዊ ዝግጅትና ለጦር መሳሪያ ግዢ ያወጡት በጀት 58.2 ቢሊዮን ዶላር መድረሱ ተገልጧል። ይህም የሀገሪቱን ወታደራዊ ወጪ ለተከታታይ 3 ዓመታት እድገት ማሳየቱን የሚያመላክት አሃዝ ነው። ለዚህ ከፍተኛ የወጪ ጭማሪ የሰሜን አፍሪካ ሀገራት ቀዳሚውን ድርሻ የያዙ ሲሆን በተለይም አልጄሪያ በ25.4 ቢሊዮን ዶላር ቀዳሚ ሆናለች። ሞሮኮ ከምዕራባዊ ሰሐራ ጋር በተያያዘ ካለባት ውጥረት የተነሳ የመከላከያ በጀቷን በከፍተኛ ሁኔታ ማሳደጓ ተጠቁሟል። የአልጄሪያ ወታደራዊ ወጪ ከሀገሪቱ አጠቃላይ የመንግስት በጀት ውስጥ 25 በመቶውን የሚይዝ ሲሆን ይህም በጦርነት ላይ ከምትገኘው ዩክሬን በመቀጠል በዓለም አቀፍ ደረጃ ከፍተኛው የመንግስት በጀት ድርሻ ሆኖ ተመዝግቧል። በሌላ በኩል ከሰሐራ በታች ባሉ የአፍሪካ ሀገራት ያለው ወታደራዊ ወጪ 23.3 ቢሊዮን ዶላር ደርሷል። ለዚህም ዋነኛው ምክንያት በአካባቢው የተስፋፋ የመጣው የጸጥታ መታወክና የውስጥ ግጭቶች መሆናቸው የዘርፉ ተንታኞች ይገልጻሉ። በዚህም ረገድ ናይጄሪያ ወታደራዊ ወጪዋን በ55 በመቶ በከፍተኛ ደረጃ በማሳደግ በግንባር ቀደምትነት ተጠቃሽ ሆናለች። ይህ በየዓመቱ እየጨመረ የመጣው የጦር መሳሪያ በጀት በሀገሪቱ ለልማትና ለሕዝባዊ አገልግሎቶች ሊውል የሚችለውን ሀብት ወደ መከላከያ ዘርፍ እያዞረው መሆኑ ለብዙዎች ስጋት ሆኗል። በደቡብ አፍሪካ ፕሪቶሪያ ስደትን የሚቃወም መጠነ ሰፊ ሰልፍ ተካሄደ። በደቡብ አፍሪካ ፕሪቶሪያ ከተማ በመቶዎች የሚቆጠሩ ተቃዋሚዎች አደባባይ በመውጣት በሀገሪቱ ያለውን ህገወጥ ስደት በመቃወም ድምፃቸውን እያሰሙ ይገኛሉ። ሰልፈኞቹ ህጋዊ ሰነድ የሌላቸው ስደተኞች የስራ ዕድሎችን እየቀሙን ነው፣ እንዲሁም ለወንጀል መጠን መጨመር ምክንያት ሆነዋል የሚል ክስ ያቀረቡ ሲሆን አንዳንዶቹም በግል ስደተኞችን የሚቃወሙ አወዛጋቢ ስሜቶችን እና አስተያየቶችን በማንጸባረቅ ላይ ናቸው። ሶማሊያ የአየር ኃይሏ መልሳ ለመገንባት ከፍተኛ ዝግጅት እያደረገች ነው። ሶማሊያ እንደ አውሮፓውያኑ አቆጣጠር በ1991 መንግስታዊ ስርዓቷ ከፈረሰ በኋላ ለመጀመሪያ ጊዜ የአየር ኃይሏ መልሳ ለመገንባት ከፍተኛ ጥረት እያደረገች ትገኛለች። ይህ እርምጃ አገሪቱ ለብሔራዊ ደህንነቷ የሰጠችውን አዲስ ትኩረት የሚያሳይ መሆኑ ተገልጿል። የሶማሊያ መንግስት በአሁኑ ወቅት የአብራሪዎችን ስልጠና በማስፋት የአየር ኃይል ካምፖችን በማደስና ከቱርክ ከመሰሉ ስትራቴጂካዊ አጋሮች ጋር በቅርበት በመስራት የአየር ላይ ወታደራዊ አቅሙን ለማሳደግ ኢንቨስታት እያደረገ ይገኛል። የመንግስት ባለስልጣናት እንደገለጹት ይህ ዝግጅት በተለይም እንደ አልሸባብ ባሉ የደህንነት ስጋቶች ላይ የሚወሰደውን ወታደራዊ ዘመቻ ይበልጥ ውጤታማ ያደርገዋል። ምንም እንኳ የአገሪቱ የፋይናንስ አቅምና የመሰረተ ልማት እጥረት አሁንም ትልቅ ፈተና ቢሆንም ይህ ጅምር መንግስት በአገሪቱ ላይ ያለውን ቁጥጥር ለማጠናከርና ሉዓላዊነቱን ለማስከበር እያደረገ ያለውን ሰፊ ጥረት የሚያንጸባርቅ እንደሆነ ተመላክቷል። ኢትዮጵያ 500 የኤሌክትሪክ አውቶቡሶችን ከውጭ ልታስገባ ነው። ኢትዮጵያ በመላ ሀገሪቱ ለሕዝብ ትራንስፖርት አገልግሎት የሚውሉ ወደ 500 የሚጠጉ የኤሌክትሪክ አውቶቡሶችን ለማስገባትና ለማሰማራት ከቼክ ሪፐብሊክ ጋር ውይይት መጀመሯን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም።